ኪክ መሰንዘር ሞክሮ ነበር። በደንብ ዲስታንሳቸውን የተጠናኑ ነው። ትንሽ ያለንበት ቦታ አንግል ሸፍኖናል። ኮች ካል ሃይ ኪክ እየሰነዘረ ነው ያለው። አይ ቲንክ ብዙም ብንጠግብ አሪፍ ነው። እንግዲህ ወርልድ አይቲኤፍ ላይ ኤክስፒሪንስ ስላለው አንደኛም ዳውን ሆኖ የተለያዩ ውድድሮችም አድርጓል። ሞይታይ ላይም ቃላብ እንግዲህ ውድድር ስላደረገ በደንብ ኪኮችን ነው በዚህ ኦፕኒንግ ፋይት ላይ እየተጠቀመ ያለው። በአሁን ሰዓት ኤሌዘር እንግዲህ ጠጋ ብሎ ኦኬ አይ ቲንክ ከቡ ላይ ሂት አድርጎታል ኮች ካል። በዛም የተነሳ ታይም ዳኛው ሰጥቷል። ምቶች ቢቻሉ ነገር ግን ይሄ ጎሮይን ላይ መምታት አይቻልም። ከእንደገናም ደግሞ ጭንቅላት ጀርባ መምታት አይቻልም። የተወሰኑ ህጎች አሉ። ግራውንድ ላይ ያለው ኦፖነንትን ቀጥሏል። እንግዲህ ቀጥተኛ ቡጢ ታይታን ሰንዝሮ ነበር። ነገር ግን አሪፍ 360 ኪክ ሞክሮ ነበረ ኮች ካል ማለት ነው። ቃላብ ይቅርታ። አሪፍ ሌግ ኪክ ነው ታይታን የሰነዘረው። ታይታን እንግዲህ እዚህም በዚህ በፈለጉት መንገድ ማሸነፍ ይችላለሁ። በስትራይክም በግራፕሊንግ ማሸነፍ ይችላለሁ። ወደ መሬት ቴክዳውን አድርጎታል። አሁን ግራውንድ ኢምፓውንድ ማድረግ የሚያደርግበት እድልም አለ። እንደገና ወደ ሳብሚሽንም የሚቀይርበት እድል ይኖረዋል ማለት ነው። ታይታን እንግዲህ ሌግ ካደረገው በኋላ አሁን ወደ ሰሚሽን ለመጨረስ እያሰበ ያለ ይመስላል። የመጀመሪያው ዙር ላይ ነው ያለ ነው። እንግዲህ ሳይድ ኮንትሮል ሆኖ ኤሌዘር እያጠቃ ይገኛል። ኤሌዘር አይ ቲንክ አርም ባር እየፈለገ ያለ ይመስለኛል። ግራውንድ ፓውንድ ማድረግ ይችላል። አሪፍ ፖዚሽን ላይ ነው ያለው። ኮች ካልም በአሪፍ ሁኔታ ዲፌንድ እያደረገ ይመስለኛል። ኤልቦዎችን የክርን ምቶችን እዚህ ጋር መማታት ይቻላል። ለየት የሚያደርገው ነገር በእግር ብቻ ነው መማታት የማይቻለው። ታይታን እንግዲህ ኤልቦ ምቶችን እየመታ ዳሜጅ ለማድረግ እየሞከረ ነው ያለው። ኮች ካል ከታች ሆኖ ዲፌንድ ለማድረግ እየሞከረ ነው። ኤሌዘር እንግዲህ አሪፍ ፖዚሽን ላይ ነው ያለው። ይህ ፋይት በየትኛውም ደቂቃ ሊያልቅ ይችላል። ታይታን ኤሌዘር ሳይድ ኮንትሮል ላይ አድርጎ በተደጋጋሚ ምቶች እያጠቃ ነው ያለው። ሰብሚሽን ሴታፕ እያደረገ